ባንክለው ለማታል አብረው ታግለው አብረው ሞተው አብረው ተቀብረው ነው የደረሰ። ስለዚህ የሮና ጌቶ ያለ አደራዳሪ ያለ ድልድይ በቀላሉ ሲደመሩ ያየነው በአባቶቻችን ደምናት ላይ የተመሰረተ ነው። ወደፊትም የሲዳማ አመራር የሲዳማ ምሁራን የኦሮሞ ምሁራን የሮና ጌቶ በጋራ በመሆን በሀገራችን ሰላም ዲሞክራሲ እንዲሰፍን የጀመርነው ጉዞ እንቀጥላለን። ይህን ስናደርግ ደግሞ ትናንት በባዳር እንዳልኩት የኦሮሞና የአማራ ተናገር አለበት፣ በማዕከሉ ሰላም መግባባት መኖር አለበት ስል ሌላው ብሔረሰብ ሌላው ህዝባችን ወንድማችን ይነሳ ማለት አይደለም። የሲዳማና የኦሮሞ ወጣቶች ትብብር በሀገራችን እውነተኛ ሰላም ፍትህ እንዲመጣ የሚያደርግ እንጂ ሌሎች ወንድሞቻችንን የሚያስገፋ መሆን ሰው የለበትም አይደለም። ክልላችሁም ሆነ በአካባቢው ያለው ህዝብ ሰፊ የሆነ የባህል ሀብት ነው። እንዲሁም ደግሞ እምቅ ተፈጥሯዊ ሀብት አለው። ሆኖም ግን ለረጅም ጊዜ በጨቋኞችና በተመሳሳተ ፖሊሲ ሲመራ ስለነበረ ህዝባችን ደሃ የተጎሳቆለ የበይ ተመልካች ነው የቆየው። ጭቆናና ድህነት ብዛት የበይ ተመልካች መሆን ከእንግዲህ ሊያበቃለት ይገባል። አቁቶለታል። በእርግጠኝነት የምነግራችሁ እና ለአመራራችሁ ስነግር ነበረ። ከእንግዲህ በኋላ አምባገነንነት እኔ ያውቅልሃለሁ፣ በማንነት ተኳሰ ሞቶ ተቀብሮ የተቀበረ ያውቀዋለሁ፣ አሳያችኋለሁ። አምባገነንነት፣ ጨቋኝነት፣ ፈዝባዥነት ማንነት ማፈን ነገር ግን ለነፃነታችን 50 ዓመት በላይ ታግለን ውድ አባቶቻችን ወንድሞቻችንና እህቶቻችን በየድር በደሉ ገብረን በየእስር ቤቱ ተሰቃይተው ያልተራጸምነውን ነፃነት መንከባከብ የእናንተ ኃላፊነት። ነፃነት ማለት በአምባገነኖች ህግጋትና ጅራፍ ሳይሆን ተባብረን ተስማምተን በምናወጣው ህግ የበላይነትን ተቀብሎ አስከብሮ መኖር። በደንብ አዳምጡ። ወንድማችሁ ነኝ፣ ወጣት ነኝ፣ ብዙ ተመሪያለሁ፣ ብዙ አገልግሎታለሁ። ነፃነት ማለት ከባድ እንደሆነ ሁሉ ነፃነትን በአግባቡ መጠቀምና ለሰላም፣ ለአንድነት፣ ለልማት ማድረስ ከትግሉ ያልተናነሰ ትግል ነው። ስለዚህ ላላችሁ ወጣት የኦሮሞ ሲዳማ ላይ ሁሉም ወጣቶች የምማጸነው የምመክረው ዛሬ የተገኘው እድል እንዳያመልጥ ተመልሰን ሌሎች አምባገነኖች እንዳንሸጋገር አምባገነኖች እንደሚፈልጉት እርስ በርሳችን እንዳንጋጭና ያገኘነውን ድል በደም እንዳንተውሰው ይህንን በከፍተኛ ስትራቴጂ ተመርጠን በአንድነት ያመጣነውን ድል ለማስጠበቅ ወጣቱ የሰላም ዘብ መሆን መቻል አለበት። ጠቅላይ ሚኒስትራችን ዶክተር አብይ አብረው ያሉት ሚኒስትሮች በክልል ደረጃ ያሉት እነ ፕሬዝዳንት ሚሊዮን የጸጥታ ዘርፉ ሁሉም የፖለቲካ ኃይሎች ይቺን ሀገር ከአምባገነናዊ ስርዓት አብርሶ ወደ ዲሞክራሲ እንዲያሸጋግሩ ህዝቡ አደራ ሰጥቷቸዋል። ቄሮ የጀቶ ፋኖ አደራ ሰጥቷቸዋል። ይህንን አደራ በአግባቡ እንዲወጡ
መንፈስ ጊዜን ወሯቸው ይሄን ኃላፊነትና ይሄን አደራ እንዲወጡ ደግሞ እኛ ሀገርን የማረጋጋት ዘዴ መሆን ኃላፊነት አለብን። ይሄን ስንል ደግሞ አንድ ቦታ እንደምናየው ማስጠበቅ ማለት ፖሊስ መሆን አይደለም። ፖሊስ ስራውን እንዲሰራ ወንጀለኛ ካለ ተጠርጣሪ ካለ አጣርቶ እንዲቀጣ ፍርድ ቤት የኛ ፖሊስ እመኑ። ይሄን ስራችሁ መንግስትን ወድጄ ወይ ተገመረ ወይ ተከላክዬ አይደለም፣ ድላችሁን ለማስጠበቅ እናም ይሄን እንደምታደርጉ ከዚህ በፊት ጥሩ 10,000 ኪሎ ሜትር የምናውቀው ስትራቴጂ ካሰብነው በላይ እንደምታስቀሙ እርግጠኛ ሆኜ ያለው በፌደራል ሆነ በክልል በዞን ያለው አመራር ወጣቱ አይረብሻችሁ፣ ወጣቱ አጋራችሁ፣ ወጣቱ እናንተ ለምትነዱት ያለው ይሞላላችሁ፣ ጋዙን ይሞላላችሁ አድርጌ ያስነብብ ብዬ ቃል ስገባ እናንተ ታምኑ ወይንም ለኦሮሞ ህዝብ የትግል ድምፅ ለመሆን ቢቋቋም የኦሮሞ ህዝብ ነፃነት ግን ያለ ሲዳማው፣ ያለ አማራው፣ ያለ ወላይታው፣ ያለ ሶማሌው፣ ያለ አፋሩ የተቀረው 80 የሀገራችን ብሔረሰብ ነፃነትና እኩልነት ብቻውን ነፃነት ተገናኝቶ ሊቆይ ስለማይችል ወይንም የጭቁኑ ህዝባችን ሁሉም ድምፅ እንዲሆን በማሰብ አንድ አመት አካባቢ ላይ ይመስለኛል በሲዳማ ቋንቋ ወንድሞቻችን እንዲጀምሩ እድል ሰጥተናል። እናንተ በትሩ በመጠቀም ወይምን ከምታስተላልፉት ፕሮግራም ጎን ለጎን ራሳችሁን የሲዳማ ቴሌቪዥን ኔትወርክ ማቋቋም እንደጀመራችሁ ሰምቻለሁ። እዚህ መድረክ ላይ ቃል መገባላችሁ ፕሬዝዳንቱም ዞን አስተዳዳሪው ጋር የተስማማ ነው። እናንተ ስለማቅ ሳትጠይቁኝ ያፋችሁን ለማስያዝ ሐዋሳ ላይ ወይምን በቅርብ ጊዜ ወይምን ሲዳማ ኔትወርክና በማንኛውም ቋንቋ በውቦች ቋንቋም ጨምሮ ያደርስላችኋል። እንግዲህ ተባባችሁ እንድታሳድጉ ታደርጋለሁ። ከልብ አመሰግናለሁ። እንግዲህ እናመሰግናለን። ከዚህ በመቀጠል